ሰላም እንዴት ናችሁ? እና የሶስት ነገሮች በመጠቀም ለፊታችን አሪፍ ማክስ መስራት እንችላለን። ለፊታችን ብጉር የተለያየ ጥቁር ምናምን ያለብን ከሆነ ፊታችን የሚሻከር ከሆነ እንደዚህ ሶስቱ ውህዶች በማዋሃድ በመጠቀም ለፊታችን አሪፍ ለስላሴና ጥርት ያለ ፊት እንዲኖረን ያደርገናል። በጣም አሪፍ ነገር ነው። እኔ በጣም ደጋግሜ ተጠቅሜዋለሁ። ፊቴ በጣም ተበላሽቶ ነበር። አሁን ሳምንት ሊሆነኝ ነው። በየቀኑ ነው የምጠቀመው እና ለውጥ አለው። በጣም አሪፍ ለውጥ ነው ያለው። እውነት እላችኋለሁ ተጠቀሙት። አብሶ አሁን ሙቀት ነው። በሙቀት ደግሞ ያው ፀሀይ ምናምን ብዙ ነገሮች ያገኙናል እና እንደዚህ እያደረጋችሁ የተለያዩ ውህዶችን እየተጠቀማችሁ ቤት ውስጥ ባለው ነገር ምንም ወጪ ሳናወጣ ቤት ውስጥ በምናገኘው ነገር እያዘጋጀን እንጠቀም እላችኋለሁ። ፊታችን ሳይጎዳ እንደዚህ ባለን እንደምናገኘው ነገር እየሰራን እንጠቀም። ከአንድ ሰዓት በኋላ ካጠብኩት ፊቴ ጥርት አለልኝ። እንዴት እንደተመቸኝ